ሰላም እንዴት ናችሁ? ዛሬ ወዴት ነን? ጂንጃ በጠዋቱ ወተናል። መኪናችን ይሄን ይመስላል። ኦሬዲ ክላይንቶች ቆሞ እየጠበቁ ነው። እዚህ ጋር ነው ጂንጃ የሁለት ቀን ጸዴ ጉዞ ነው የምናደርገው። የመጀመሪያውን ብሎግ ደግሞ በዚህ ለመጀመሪያ አስቤያለሁ። ፋሚሊ ራስታማን is the rastaman by the long time ከኔ ጋር የሰራው ሹፌር ነው። አሪፍ ይኖራል። Yeah. How are you? Welcome. Let's take this. Magnolia town was humming, smoke lay on the ground. Yeah, Magnolia town was humming, smoke lay on the ground. In no face I recognize, and my baby can't be found. I left that place in summer, swore I'd be back by fall. I left that place in summer, swore I'd be. ሰላም እንዴት ናችሁ? የፊቱር ፋሚሊ ዛሬ በጠዋቱ ከጂንጃ ወደ ቡሶ ኮፎል ጉዞ ልንጀምር ነው። ጂንጃ ነው ያደርነው። I'm already. You are ready? Yeah. ሰላም እንግዲህ ፋሚሊ ቤተሰብ እኛ የምንይዘው ሩም ይሄን የመሰለ ጋርደን አለው። በጣም ሰፊ ጋርደን ነው ያለው። ናይሉን ደግሞ በቅርበት ታያላችሁ። ውሃ አጠገብ ነው። በጣም ደብሊው ነው፣ ጽድት ያለ ነውና ከኛ ጋር ትራቭል በምታደርጉበት ጊዜ ያበደ ሩም ላይ ያበደ ጋርደን ያለበት ቦታ ነው የምታርፉት። ሰላም ዋትስአፕ እንዴት ናችሁ? ዩቲዩብ ዛሬ የምንገኘው ቡሶ ኮፎል ነው። ቡሶ ኮፎል ዛሬ የኢስተር ፕሮግራም ስላለ ከተለያየ ከኡጋንዳ ከተለያዩ ቦታዎች የሚመጡ ሰዎች በብዛት አሉ። ዛሬ እንደምታዩት በጣም ቱማሽ ነው። በጣም ቢዚ ነው ቦታው። ቢዚ ቢሆንም እኛ መተን ኢንጆይ ለማድረግ እየመጣን ነው። አይ ቲንክ የሂንዶች ፕሮግራም አለ like this all so subscribe ማድረጋችሁ እንዳትረሱ። ተከተሉኝ። ዮ ቼቺኒዮ ያመ እንደምታዩ በጣም ብዙ ሰዎች አሉ። ላይክ እዚህ ጋር የካልቸራል ዳንስ አለ። እንገባለን፣ ትንሽ እንደንሳለን ማለት ነው። እዚህ ጋር ደግሞ የተለያዩ ልብሶች አሉ። የዩጋንዳ ባንዲራ አለ፣ ኮፊያዎች አሉ። እዚህ የዋና ልብሶች የሚሸጡበት ቦታዎች አሉ። የምታየው ይሄ ይመስላል ቦታው። ለማንኛውም እዚህ ቦታ መታችሁ መዝናናት ስትፈልጉ ደውሉልኝ። ይመቻችሁ።